ሁለተኛ አንቺን ማየት አልፈልግም፣ እኔም ጋር እንዳትመጪ፣ እቤቴም ድረሽ እንዳትይ በማለት ብሩክ የአብሳላትን አስጠንቅቆ ነገራት። በአንቺ ምክንያት ህይወቴ ተበላሽቷን። ሀይሚን በዚህ ደረጃ ላይ ነው ከኔ ጋር ያላት ነገር። ቆይ አላማሽ ምንድን ነው? ሁለተኛ እኔን ካሰብሽና እኔም ፍለጋ ወደ እኔ ጋር ከመጣሽ በእውነት አንቺን እኔ የማደርገውን አውቃለሁ። እየመጣሽ ሙጭጭ አትበይብኝ ብሎ ብሩኬ አስጠንቅቆ ለአብሳላት ነገራት። እሷም አላረፈችም። ታዲያ እኔ ላንተ አዝኜልህ ነው በማለትም እየተቅለሰለሰች ለብሩኬ ብትነግረውም ብሩኬ ይሄው ሰላም ነሳሽኝ፣ በሽተኛ ልታደርግኝ ደግሞ አሳመምሽኝ። አይንሽን ጭራሽ ማየት አልፈልግም። አይንሽን ሳይሆን ስምሽን ራሱ ተአጠገቤም ሆነ እሰፈሬ ብሩክ የሚባለውን እያለሽ ብታነሺ ራሱ እገልሻለሁ ብሎ አብሳላትን አስጠንቅቆ ነግሯታል። የብሩኬ እናትም ይህንን ያህል ደግሞ ምን ቀራችሁ? ከልጄ ጋር ያላችሁን መቀራረብ ምን አለበት ትተውልኝ? ቆይማ ልጄን ምን አድርግ ነው የምትሉት? በማለትም እናቲቱ በጣም እተናደው ይሄንን ብቻ ከጋሼ ጋር ተመካክሯል። ጋሼ ውሳኔውን እኔ ወስነዋለሁ፣ አንቺ አትጨነቂ፣ ዋጋዋን እሰጣታለሁ ብሎ ከብሩኬ ጎን በመሆን ሀብም የወሰነው ውሳኔ አለ። እሱም ለብቻው አገኝቶት ሊያናግረው የሚፈልገው ቃል አለ። ግን ብሩክ የመጨረሻ እኔ ጋር እንዳትደርሺ፣ እኔ አላውቅሽም፣ ሲነግሩሽ አይገባሽም፣ አንቺ ደነዝ ድንጋይ ነሽ ወይ ብሎ ለአብሳላት ነግሯታል። ቆይማ ምን አይነት ሰው ነሽ? ቆይማ አንቺ እኔ ጋር ለመጠጋት ምንድን ነው ያስነካሽው? ምንድን ነው ነገርሽ? ፍላጎትሽ እና አላማሽ ምንድን ነው? ቆይማ እኔ አልፈልግም አልኩኝ አይደለም እንዴ? እኔ ጋር ለመኖር ብታስቢ ራሱ ያለ እኔ ፍላጎት እንዴት ነው መኖር የምትፈልግ ብሎ በጣም በሚያበሳጫት መልክና አብሳላት ነገራት። አብሳላትም አለቀሰች። ይገባሻል፣ በደንብ አልቅሽ፣ ጥፋትሽ ነው። ስንት ወር ሙሉ ነገርኩሽ፣ እኔና አንቺን ያገናኘን ስራ ነው። ለዛም ደግሞ ለአንድ ሳምንት ያክል ስራን ያገናኘን አይደል? በቃ ስራችንን ሰራን፣ ተለያየን። የሚያገናኘን ሆነ ያገናኘን ስራ ወይንም ጉዳያችንን ጨርሰናል። በዛ ሰበብ ወደ እኔ ጠጋ ጠጋ ብለሽ የኔን ህይወት ይህን ያክል ያመሰቃቀልሽው፣ እንደገና ደግሞ በሰሞኑ እኔ ባለሁበት ሁኔታ ጥሩ ላይ እንዳልሆንኩ እያወቀሽ ከሀይሚ ጋር በአንቺ ምክንያት የተፈጠረ ችግር ውስጥ እንዳለሁ እያወቅሽ እንደገና እቤት ውስጥ ደግሞ ድፍረትሽ በገዛ ቤቴ እንደዚህ አይነት ነገር ማድረግሽ አንቺ ህሊና ቢስ ብሎ ብሩኬ በጣም ተናግሯት። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ያደረጋችሁ ቻናሉን አበረታቱ ትላለው። አዲሶች ደግሞ ሰብስክራይብ እያደረጋችሁ ያያችሁ እንዳታልፉላለሁና ብሩኬ በጣም ተናዷል። ያን ንዴቱን ደግሞ ተንፍሶ አስጠንቅቋታል። አይንሽን ማየት አልፈልግም፣ ጭራሽ እኔ በምውልበት በምሄድበት በምራመድበት እና ከኔ ጓደኞች ጋር እንኳን አጠገባቸው እንዳትደርሺ። ህይወቴን አመሰቃቅለሻል፣ ሞክረሻል። ግን ይህና ሀይሚ ደግሞ ምንለያይ ሰዎች አይደለንም። አስበሽ ከሆነ ያ ሀሳብሽ ደግሞ በጭራሽ የማይሆን ነገር ነው ያንቺ ልፋትሽ ብሎ ለአብሳላት አስጠንቅቆ ነግሯታል። ከኔ ጋር ምንም አላውቅሽም፣ አታቂኝም፣ በቃ አንተዋወቅም፣ እንዳትጠጊኝ ወይንም እንዳትቀርብ ብሏል። በምን ቀን ነው አንቺ ጋር የተዋወቅኩት ብሎ በጣም እስከሚመረር እስከሚበሳጭ ድረስ ነው ብሩኬ እንግዲህ የተናገረ። ምክንያቱም ብሩኬ አሞታል፣ ሀይሚን ፈልጓል። ሀይሚ ስትመጣ ያው ያየችው ነገር በጣም ስለሚያሳምም ስለሚያሳፍር ስለሚያሳምምም ሀይሚ የማይፈረድባትም ብትቆጣ ብትበሳጭ እሰይመመህ፣ እኔም እንዳንተ ነው እንደዚህ የታመምኩትን ሞክረው ቅመሰው እያለች ነው ለብሩክ የተናገረው። ምክንያቱም በእናንተ ቦታ ሆናችሁ ብታዩት የተዘጋጀው ነገር እንኳን ሳይነሳ ነው ሀይሚ ወደዛ ቤት ስትገባ ፍፄ ከረፈፍ ማለት ነው ተንከረፈፈ።
ያየችው እና አይደለም ከአብሳላት ጋር ብቻ ሳይሆን ፍፄንም አይኑን እንደሚያየው አንተን ከሃዲ ሆንክ፣ ራስ ወዳድ ሆንክ፣ ባለጌ የሆንክ ጓደኛ አላውቅህም ብሏል ብሩኬ። በቃ አልፈልግም። ድሮም እናንተ መጣችሁብኝ እንጂ እኔ አልፈልጋችሁም። የአብሳላት ጋር ያገናኘን ስራችን ነው። ስራችንን ጨርሰናል። ግን እኔ ጋር እየመጣሽ ግግም ሙጭጭ የምትሆን ነገር ስርዓትሽን ያዢ፣ ራስሽን አስከበሪ። ራስሽን ታላስከበርሽ ክብር የማይወድልሽ ከሆነ እምሰራልሽ እኔ ያውቃለሁ ብሏል። በአንቺ ምክንያት እኔ ብዙ ነገር ላጣ አልችልም። እንደገና ደግሞ ስሜ እንዲነሳብኝም አልፈልግም። አርፈሽ ብትቀመጪ ክብርሽን ጠብቀሽ ብትቀመጭ ይሻልሻል። ያለበለዚያ ግን በቃ ትዋረጃለሽ፣ አዋርድሻለሁ ብሏታል ብሩኬ ማለት ነው። ጋሽም ከባድ ውሳኔ ወስኗል። ሀብም እንደዚያው ውሳኔ ወስኗል ማለት ነው። ወንድሞቿ ደግሞ ሌላ ነገር ሊፈጠር ነው። ምክንያቱም ትልቅ ወንድሟ አለ፣ ኤፍሬምም ሊነሳ ነው። እዛ ደግሞ የራሱ እዛ ከሚስቱ ጋር የሚጨቃጨቀው አብርሃምም አለ። መቼም የጋሼ ልጆች ሁሉ አናቱን አዞሩት እኮ በጣም አጨቃጨቁት። እና ጋሼ አስታርቃለሁ ብሏል። እነሱም ይታረቃሉ። ብሩኬም ያለ ሀይሚ ህይወት የለኝም፣ ሀይሚ በቃ ሀይሚ የኔና የኔ ብቻ ናት፣ እንደምንም አድርጌ እንደምንም ልታመም ህመሜንም አልነግራትም፣ ልድከም ልልፋ፣ ለእሷ ብዙ ዋጋ ልክፈል ከፍያለሁም ግን ደግሞ በቃ ብሎ ወስኖ ጨርሷል ማለት ነው። እና የአብሳላት እዛው ተብሰልሰዲ ማለት ነው። አርፈሽ ተቀመጪ፣ ከህይወታቸው ውልቅ ብለሽ እንድትወጪ። ይህን ማስጠንቀቂያ እንግዲህ የብሩኬ ተመልካቾች ለአብሳላት ያላቸው አስተያየት፣ ለፍፄ ያላቸው አስተያየት እየታወቀ ነው ማለት ነው። ብሩክና ሀይሚ ይታረቃሉ። እሱን ደግሞ ሰሞኑን ጠብቁ ማለት ነው። ቤተሰብ በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ደህና ሁኑ።